ርዕስ ከእግዚአብሔር ወዲያ አባት ክፍል 2 ደራሲ ጳውሎስ ፈቃዱ ተራኪ ዮሴፍ ወልደማርያም። አንድ ጊዜ አንድ ቤተሰብ ውስጥ ልጆች ተሰብስበው የአባታቸውን 60ኛ ዓመት የልደት በዓል እያከበሩ ነው። እግዚአብሔርን በማመስገን ጀመሩ። ሻማዎች ተለኮሱ፣ ኬኩ ተቆረሰ። እያንዳንዳቸውም ለአባታቸው ያዘጋጁትን ስጦታ አስረከቡ። ከልጆቹ መሃል አንደኛው ያመጣው ስጦታ ሁሉም አባት እንዳንተ ቢሆን ኖሮ የእግዚአብሔርን አባትነት ለመቀበል ሰዎች ሁሉ ባልተቸገሩ በሚል ጽሑፍ ታጅቧል። ያ ልጅ እኔ ነኝ። መልካም አባት ያለው የእግዚአብሔርን በአባትነት ለመቀበል አይከብደውም። ይህን ካልን ደግሞ አብዛኛው የኢትዮጵያ ሕዝብ እግዚአብሔርን በአባትነት መቀበል ለምን እንደሚቸግረው አይጠፋንም። ኢትዮጵያውያን በአባት አልታደልንም። በፔንቴኮስታል ቴዎሎጂካል ኮሌጅ ፕሪንሲፓልና መምህር የሆኑት ማሙሻ ፈንታ በአንድ ጉባኤ ላይ የተናገሩትን ልጥቀስ። ተሰብሳቢዎቹ አገልጋዮች ናቸው። እስቲ አባቶቻችሁ እንደሚወዷችሁ እየነገሯችሁ ያደጋችሁ እጃችሁን አሳዩ ብለው ጠየቁ። ማንም አልተገኘም። ይህንን በሌሎቹም አጋጣሚዎች ጠይቀውታል። አንድና ሁለት ሰዎች እጃቸውን ካነሱባቸው ጥቂት ጉባኤዎች በቀር የሁሉም ምላሽ ተመሳሳይ ነው። አባቶቻችን እንደሚወዱን እያወቅን እንኳን አፍ አውጥተው እወድሃለሁ፣ እወድሻለሁ ልጄ አይሉንም። የኔን አባት አይመለከትም። የፈረንጆችን ፊልም ስናይ ደግሞ አይ ላቭ ዩ ሰን ማለት ለእነርሱ እጅግ ቀላል ነገር ነው። ለእኛዎቹ ግን ትልቅ ዳገት ነው። ሰው ልጅ ቢሆንም በእንጀራ ብቻ አይኖርምና የአባት ኃላፊነት እንጀራ ከማብላት ልብስ ከማልበስና ወደ ትምህርት ቤት ከመውሰድ ይዘላል። አባቱ እንደሚወደው ሳይነግረው ያደገ ኢትዮጵያዊ መሪ ለሕዝቡ ፍቅር ማሳየት ይቸግረዋል። የቤተ ክርስቲያን መሪዎች ለመንጋው የአባትነት ፍቅር ማሳየት የማይችሉት ከዚህ የተነሳ ይሆን እንዴ? ዶክተር ፈቃደ አበበ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ስነ ጽሑፍ መምህር ናቸው። እኚህ ሰው ልጆቻቸው በእናታቸው ስም እንዲጠሩ ይፈልጋሉ። ይህ በሕግ ተቀባይነት እስኪያገኝ ድረስ ቢያንስ ራሳቸው በሚጽፏቸው መጻሕፍት ላይ የልጆቻቸውን ሙሉ ስም ሲጽፉ በልጆቻቸውና በራሳቸው መሃል የሚስታቸውን ስም ጣልቃ ያስገባሉ። አጋጣሚው ሲገኝም ይህንን ከነ ምክንያቱ ያስረዳሉ። የወንዱ አብይ ሚና ብዙ ጊዜ አንድ ጊዜ ከመተኮስ አያልፍም ይሉና ከንዑስ ጀምሮ ተወልዶ እስኪያድግ ድረስ ልፋትና አበሳው የሴቷ ነው በማለት ይቀጥላሉ። እንግዲህ ኢትዮጵያዊ አባትነት ይኸው ነው። ስለዚህ አብዛኞቻችን የእናቶቻችን ብቻ ልጆች ነን። ሆኖም ከወሊድ በኋላ የሚኖረው ኃላፊነትና ልፋት የአባትም መሆን ይኖርበታል። ብቻዋን ያመጣችው ይመስል ልጅን ያህል ነገር እንዴት ለእናት ብቻ ይለቀቃል? በመሆኑም የአባትነት ግዴታ አንድ ጊዜ ከመተኮስ በእጅጉ ማለፍ አለበት። የዚህ ተቃራኒ የሆኑም ይገኛሉ። ልጆቻቸውን ቢወዱም ለሚስቶቻቸው ያላቸው ፍቅር እዚህ ግባ የማይባል ይሆናል። ሚስትን መውደድና መንከባከብ ጥሩ የአባትነት መነሻ ነው። ትክክለኛውም አባት የሚጀምረው ከባል በኋላ ነውና። ለልጆቼ የማደርገው ታላቅ ነገር ቢኖር ሚስቴን መውደድ ነው ብሏል አንድ የገባው ሰው። ሚስቱን ሳይወድ ልጆቹን የሚወድ ሰው ኋላ ልጆቹ ሲያድጉ እናታቸውን ወግነው የአባታቸው ተቃዋሚ ሆነው ያርፉታል። ወይንም እንደ አንዲቷ የአገራችን ዘፋኝ ጥሩ አባቴ ክፉ ባሏ ብለው ማቀንቀናቸው አይቀርም። የኢትዮጵያውያን የአባት ችግር ያለብን ይመስላል። አባቶቻችን እግዚአብሔር ካስቀመጠው የአባትነት ልክ እጅግ የወረዱ ናቸውና፣ ስለዚህ ከእነርሱ ጋር በማወዳደር እግዚአብሔር ከአባት እንደሚበልጥ እናስባለን እንጂ አባትነቱን መቀበል ይቸግረናል። ስብከቶቻችንና መዝሙሮቻችንንም ይህንን ያንጸባርቃሉ። አባት እንዳልልህ ከአባት በላይ ነህ የሚል መዝሙር አንድ ቀን ሰማውና ተገረምኩ። እግዚአብሔር ከአባት ይበልጣል እንዴ? ወይንስ ራሱ አባት ነው ብዬ ራሴን ደጋግሜ ጠየቅኩ። መደጋገሜም ከመነሻዬ አይርቅም።
የዚህ ጽሑፍ ምክንያትም ይኸው ነው። እግዚአብሔር አባት ነው። እግዚአብሔር አባት ነው። አባት ብቻ ሳይሆን የአባትነት መገኛ፣ መነሻ፣ ምንጭ መሆኑንም መጽሐፍ ቅዱስ ይናገራል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል ቅዱስ ጳውሎስ በኤፌሶን ምዕራፍ 3 ቁጥር 14። እግዚአብሔር የነገሮች ሁሉ መገኛ መሆኑን ለማስረዳት ነው ይህ የተጻፈው። የአባትነት ስያሜ እንኳን ከእግዚአብሔር አብ ይመነጫል። የእግዚአብሔር አባትነት የክርስትና መሠረት ነው። በብሉይ ኪዳን እግዚአብሔር ከሞላ ጎደል በአምላክነቱ ሲገለጥ የኖረው። በይሁዲነት እግዚአብሔር አባ ብሎ ሲጠራ አንድም ጊዜ ተጽፎ አይገኝም። ይህ አጠራር በክርስቶስ ተጀመረ። በአዲስ ኪዳን ታሪክ ተቀየረ። ጌታ ኢየሱስ ሲመጣ ብርሃን ተወለደ። ደቀ መዛሙርቱን ስትጸልዩ እንዲህ ብሉ፣ በሰማያት የምትኖር አባታችን ሆይ። ሉቃስ ወንጌል ምዕራፍ 11 ከቁጥር 2። ሃሌሉያ! አዲስ መገለጥ ተጀመረ። እግዚአብሔር አባታችን ሆነ። በዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ደቀ መዛሙርቱን ወክሎ ያደረገው ሊቀ ካህናዊ ጸሎት ይገኛል። ይህ ጸሎት ጌታችን ተላልፎ ከመሰጠቱ ለፍርድ ከመቅረቡና ከመሰቀሉ በፊት ከእነርሱ ጋር ያደረገው የመጨረሻ ጸሎት ነው። የእግዚአብሔርን ስም ለደቀ መዛሙርቱ ማሳወቁ ጌታ ኢየሱስ በዚህ ምዕራፍ መጀመሪያና መጨረሻ ላይ ተናግሯል። ከዓለም ለሰጠኝ ሰዎች ስምህን ገለጥሁላቸው፣ ስምህን አስታወቅኳቸው፣ አስታወቃቸውም አለው። እንዴ! የትኛውን የእግዚአብሔርን ስም ነው ያስታወቃቸው? ምን የማያውቁት ስም አለና? ያህዌ የሚለውን ቅዱስ ስም ይሆን? አይደለም። አይሁዳውያን ይህንን ስም ለ1400 ዓመታት ያህል ያውቁታል። ያስታውቃቸውም ስም በብሉይ ኪዳን በደምሳሳው የተቆመው አዲስ ስም ነው። ያ ስም አባት የሚል ነው። ጌታ ኢየሱስ በዚህ ምዕራፍ በሚገኘው ጸሎት ውስጥ እግዚአብሔርን ለ6 ጊዜያት ያህል አባት ብሎ ገልጾታል። ከዚህም ስምህን ገለጥሁላቸው ብሎ ተናገረ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ እኔ መንገድና እውነት ሕይወትም ነኝ ብሎ ተናግሯል። ይህ አባባል ጥያቄ ይፈጥራል። ኢየሱስ መንገድ ከሆነ ወዴት የሚወስድ መንገድ ነው? መንገድ በራሱ ፍጻሜ አይደለም፣ ሌላ መዳረሻ መኖሩን ያመለክታል። ታዲያ ይህ መዳረሻ ምንድን ነው? የጥቅሱ መጨረሻ መልሱን ነግረናል። በእኔ በቀር ወደ አብ የሚመጣ የለም። ኢየሱስ ክርስቶስ አዳኛችንና አማላጃችን መሆኑን ደጋግመን እናገራለን። እነዚህ ነገሮች ሁሉ አስደናቂ ቢሆኑም የጌታ ኢየሱስ ዋነኛ ዕቅድ ከዚህም ያልፋል። ይህም የእኛን ወደ አባታችን ወደ እግዚአብሔር ማምጣት ነው። ጌታ ኢየሱስ ከሞት ከተነሳ በኋላ ለማርያም ተገለጠላትና ለደቀ መዛሙርቱና ለእኛ የሚሆን ታላቅ ነገር ነገራት። ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት። ከጌታ ኢየሱስ የመስቀል ሞት የተነሳ የእርሱ አባት የእኛም አባት ሆነ። ሃሌሉያ! ስለዚህ በእርግጥ እግዚአብሔር አባት ነው። ታዲያ ለምን ሩቅ እናደርገዋለን? የአባትነት ቅርበቱን መቀበል ለምን ይከብደናል? እግዚአብሔር አምላካችንም አባታችንም ነው። ስሙ ይባረክ። ምድራዊ አባቶቻችን ጥሩ ባይሆኑ እንኳን እግዚአብሔር የምር አባታችን መሆኑን መዘንጋት አይኖርብንም። እርሱ አባታችን፣ እኛ ደግሞ ልጆቹ ነን። የሰማይ አባታችን አባትነት በምድራዊ አባቶቻችን ውድቀት የሚወሰን አይደለም። ከእግዚአብሔር ወደ አባት የት ሊገኝ? የእግዚአብሔር አባትነትን መቀበል ያቃተው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው የሚለውንም አይቀበሉ። እግዚአብሔር አባት ካልሆነ እኛም ልጆች አይደለንም። አባት በሌለበት ልጅነት የለምና። ከእስልምና ወደ ክርስትና ተከታይነት የመጣች አንዲት ሴት የጻፈችው መጽሐፍ አንብቤያለሁ። የአበቦች እመቤት ተብሎ መጽሐፉ ወደ አማርኛ ተተርጉሟል። እንግሊዘኛ ርዕሱ እጅግ ይመስጣል። ዲር ቱ ኮል ሂም ፋዘር ይላል። አባቴ ብዬ ልጠራው ደፈርኩ ማለት ነው። እርሷን ወደ ክርስትና ያመጣት ትልቁና አስደናቂው መገለጥ
የእግዚአብሔር አባትነት ነው። ድሮ በነበራት ሃይማኖት አምላክ የተባለው ነገር አስፈሪና ሩቅ መሆኑን ታውቃለች። ማንኛውም ሙስሊም አላህን እንደ አባቱ ማሰብ አይችልም ትላለች። የትኛውም ሃይማኖት የአምላኩን አባትነት አይቀበልም፣ ነውር ነው። እግዚአብሔርን በአባትነቱ እንድትቀርበውና አባት ብላ እንድትጠራው ሲነገራት ዱብዳ ነው የሆነባት። እግዚአብሔርን በአባትነት ማሰብ አስደንግጧታል። ስለዚህ በሯን ዘግታ መጽሐፍ ቅዱስን በጥልቀት ማንበብ ጀመረች። ያኔ የነበረችበት ክፍል ድንገት በመለኮታዊ ሕልውና ተሞላ። ወዲያውኑ ግራ ተጋብቻለሁ፣ አባት ሆይ ይህ ነገር ግልጽ እንዲሆንልኝ እሻለሁ ብላ ጠየቀች። ከዚያም አልጋዋ አጠገብ ወደሚገኘው መጽሐፍ ቅዱስና ቁርአን ጎን ለጎን ወዳስቀመጠችበት ጠረጴዛ እጇን ሰዳ በአንድ እጇ አንዱን መጽሐፍ በሁለተኛው ደግሞ ሌላኛውን በመያዝ ወደ ላይ አነሳቻቸው። የትኛው ነው አባት ሆይ በማለት ጀመረች። የአንተ ቃል፣ የአንተ መጽሐፍ የትኛው ነው በማለት ጥያቄዋን ቀጠለች። መልሱም ግልጽ ነበር። እኔ አባትሽ መሆኔን የተረዳሽው ከየትኛው መጽሐፍ ነው የሚል ነበር። ስለዚህ የእግዚአብሔር አባትነት የገባት ቀን ለሁለተኛው አባት ተንበረከከች። አባቶች ይህንን የእግዚአብሔርን አባትነት በተግባር ለልጆቻቸው መግለጽ ይጠበቅባቸዋል። ከአገልግሎታቸው ሁሉ የሚበልጠው አገልግሎት ይህ ነው። ስለዚህ ከሁሉ በፊት ራሳቸውን ይቀድሱ። ጌታ ኢየሱስ ቅዱስ ነው፣ ቅድስናችንም እርሱ ነው። ስለ ደቀ መዛሙርቱ ሲጸልይ ግን እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ ብሏል። ዮሐንስ ወንጌል ምዕራፍ 17 ቁጥር 19። ቅዱስ ስለ እነርሱ ከተቀደሰ ወላጆቹ አባቶች ራሳቸውን የማይቀድሱበት ምን ምክንያት ይኖራቸዋል? አባትነት ቀላል አይደለም። ስለዚህ አባቶች መብታቸው የሆነውና የሚያስደስታቸውን ነገር ለልጆቻቸው ሲሉ መተው፣ ግዴታቸው ያልሆነውንም ጭምር መተግበር ይጠበቅባቸዋል። መልካም አባት ለመሆን ከፈለጉ ከስቃይ ጋር ቃል ኪዳን መግባታቸው ነው። አባትነት ሁለንተናን የሚጠይቅ የሙሉ ጊዜ ሥራ ነውና። አባቱ ለቤቱ ካህን፣ ነቢይና ንጉሥ እንደሆነ ዴሪክ ፕሪንስ ሃዝባንድስ ኤንድ ፋዘር በሚለው መጽሐፋቸው ይናገራሉ። እንደ ካህን ለልጆቹ ይጸለያል፣ በእነርሱና በእግዚአብሔር መካከል ይቆማል፣ ይማልዳል። ኢዮብን አስታውሱ። እንደ ነቢይም በቤቱ ላይ ሊመጣ ያለውን ነገር ቀድሞ በማወቅና በመዘጋጀት ቤቱን መምራት ይጠበቅበታል። እንደ ንጉሥ ለቤቱ ሕግና ደንብ ማውጣት የሥራ ድርሻው ሲሆን መደረግ ያለበትና የሌለበትን ይወስናል። ልክ እንደ ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን በማለት ውሳኔ ማስተላለፍ የአባት ድርሻ ነው። አባታችን ለቤቱ ሁሉ ሆኗልና በተኛንበት እጁን እየጫነ ሲባርከን አስታውሳለሁ። ጸሎታችንንም ያስተማረን እርሱ ነው። ያኔ ፊደል አስቆጥሮናል። አሁንም ድረስ የትምህርት ሁኔታችንን ይከታተላል። እንዲጸልይልን የነገርነውን ነገር እኛ ረስተነው እንኳን እርሱ ሲጸልይበት እናገኘዋለን። እኛ እግዚአብሔርን ለመምሰል ሕያው ምሳሌ ፍለጋ ሩቅ መሄድ አያስፈልገንም። ሁሉም አባቶች ግን አንድ አይነት አይደሉም። ልጆቻቸው የስንተኛ ክፍል ተማሪ እንደሆኑ የማያውቁ ስንት አባቶች እንዳሉ ቤቱ ይቁጠራቸው። ለቤቱ ካህን መሆን ይቅርና በሚስቱ ጸሎት ላይ ተወስኖ የሚኖር አባት አለ። እኔ ወደ ሚስቴ ጸልያለሁ፣ እርሷ ደግሞ ወደ እግዚአብሔር ጸልያለች ብሎኛል አንዱ። ለእግዚአብሔር ግድ ከሌላቸው አባቶች የሚወለዱ ልጆች ዕጣ ፈንታቸው ምን ይሆን? ይህ ትውልድ በአባቶቹ የተዘረፈ ትውልድ ነው። ሲፈረድበት ሳይሆን ሊታዘንለት ይገባል። በዚህች ሀገር በአባቶቻችን ካልተደሰትን በምን እንደሰታለን? የቀረው ምጻተኛ አንድ ብቻ ነው። እግዚአብሔር እንዲህ አይነት አባቶቻቸውን ሁሉ እግዚአብሔር አባታቸው ነው። አባቶቻችንንም የማያውቁት እግዚአብሔር አባት ነው። ለድሃ አደጎችና አባታቸውንም ላጡት እግዚአብሔር አባት ይሆናቸዋል። ብዙ ሰዎች ስኬትና ውድቀት ብለው የሚቆጥሩትን ነገሮች ይኖሯቸዋል። አባትነትን በተመለከተ ግን አባቴ ተሳክቶለታል። መጽሐፍ ቅዱስ ያስቀመጠውን የአባትነት መስፈርት በትክክል ያሟላልና። እንኳንም እግዚአብሔር በአባት ተመሰለ።
አግብቼ የራሴ ልጆች እንዲኖሩኝ የምመኘው እንኳን እንደ እርሱ አይነት አባት ለመሆን ስል ነው። አባትነት ሙሉ በሙሉ ራሱን እንዲሰጥና መልካም እንዲሆን የቻለው ግን ከእናታችን የተነሳ ነው። ስለዚህ እያንዳንዱ ቤት 2 ምሰሶዎች እንደሚያስፈልጉት ገብቶኛል። አንዱ ጉልህ ነው፣ ሌላኛው ደግሞ ብዙም ጎልቶ ባይታይም ወሳኝ አስተዋጽኦ አለው። የሚታየው አባት ሲሆን ጎልቶ የማይታየው ምሰሶ ግን እናት ናት። ጫማችን እንዳይገነጠል ዙሪያውን በስውር አሰፍተን እንደምናደርገው ሁሉ እናትም የዚሁ አይነት ስውር ስፌት ናት። ቤትና ልጆችን ሰፍታ ትይዛለች። የብዙ ነገሮችም መክተቻ ናት። አባቶች መሆን ያለባቸውን የሆኑ ዘንድ እናቶች ወሳኝ ሚና ይጫወታሉ። የተፈጠሩትም ለዚህ ነው፣ ረዳት ለመሆን። የእናታችን መልካምነትና ጥንካሬ አባታችንን በሙላት እንድናገኘው አስችሎናል። እኔም እንደ አባቴ አይነት አባት ለመሆን እንደምፈልግም ነግሬያችኋለሁ። ለዚህ ደግሞ እንደ እናቴ አይነት ሴት ካገኛችሁ እየጠበቅኩኝ ነው። ካገኛችሁ ጠቁሙን። የተወደዳችሁ ቻናሌ ቤተሰቦች ይህንን አዝናኝና አስተማሪ ትረካ ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ እያበረታታው፣ ለቻናሉ አዲስ የሆናችሁ ደግሞ ቤተሰብ ሆናችሁ በቀጣይ ጊዜ የምለቃቸው ትረካዎች እንዲደርሷችሁ ሰብስክራይብ አድርጉ። አመሰግናለሁ።